ሰላም ሰላም፣ እንዴት ናችሁ ቤተሰቦቼ? እንዴት ናችሁ? ደህና ናችሁ? እኔ አለሁ እግዚአብሔር ይመስገን። ዛሬ ከማን ጋር ነኝ? ከነበቀሉ ጋር። ወስ ጉድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ አላችሁ ወይ ብለናል። አለን ዛሬ በጸዴ ቪዲዮ መተላችኋል። መተናል እንጠያየቅ ነው መተናል። ትንሿ እንዴት ነሽ? ሉሌ እንዴት ነህ? እግዚአብሔር ይመስገን። አብረሽ ባቢ ባቢ ወይ ላይቭ ላይ ነው። ላይቭ ነው። እንዴት ናችሁ? ደህና ናችሁ? እንዴት ናችሁ አላችሁ ወይ? ሳምንቱ እንዴት ነበር? ቆንጆ ነበር ወይ? እኛ ጋር ቆንጆ ነበር እግዚአብሔር ይመስገን። አንተ ከባድ ነኝ እኮ ከባድ ነኝ አላስተውቅም። ረግሯን ወለማላት ቁም ነገር የሌለበት እንትን ነው። ይገርማችኋል። ይችላል። ለማንኛውም አንተ ሆነ ተከናወነ። በቅርቡ ስነ ስርዓት። ለማንኛውም ሰሞኑን ጠፍተንባችሁ ነበር። ዛሬ ዝም ብለን ያው ቫይብ እናርግ ብለን ተመልሰን መተንላችኋል። የምግብ ትንሽ ንገራችሁ እስኪ ስለ ምግብ ብሎ እሺ፣ እንዴት ናችሁ? ምንድነው ግን ጥቁር በጥቁር የለበሰ? እንዴት ናችሁ? ጥቁር በጥቁር ልግ እንደምድር ነው። ብላክ ዴይ አይደለም። ምንድነው? አረ ግን እንትን ጥቁር ነው የለበሰው። የውሾቹ ድምጽ አይ እንትን ነው እኮ የማኮ ወንድሞች ናቸው። ማኮ ወንድሞችን ዝም አታስብላቸው። ወንድሞችን ዝም አታስብላቸው። እሺ፣ ወደ እሺ፣ የማይንድ ሴት ጥያቄ ጠይቃችኋለሁ። በተራ ነው የምትመልሱ። ብዙ ጥያቄ የመለሰው ሰው ቡና ይጋበዛል። ጭስ ያለውና ጋብዘዋለሁ እኔ። እሺ ለኔ ሻይ ይሆንልኝ። ወተት እኮ እሺ። አይ ቡና ለማይጠጣ ሻይ ይጋብዛሉ። እሺ የመጀመሪያ ጥያቄ በሃና በፐ መካከል ስንት ፊደላቶች አሉ? አንተ ወድቃለሽ። አቤት በሃና በፐ መካከል ስንት ፊደላቶች አሉ? በሃና በፐ አንተ መልሰህ ጨርሰሃል። ወድቃለህ። አቤት ኢሻ አንተ አኩሬት መሆን ይችላል ማለት ኤግዛክት ላናጠው እንችላለን። ተቀራራቢ እኔ ነኝ እሱንም ወስነው እኮ ተቀራራቢ ይሆናል። እኔ ነኝ ወስነው እኔ ልመልስልኝ መጨረሻ መልሰሃል። አንድ ነው የለም ና ነው እሱ አንድ ነው ያለው ና ነው። እሺ አንተስ ወድቃለህ። አታውቅምና እሺ አብርሽስ? ኦኬ በሃና እና ፊደል ነው ያልኩህ አንተ እና ፊደል እና እኮ ቃል ነው። ጥያቄውን እስኪ በሃና በፐ መካከል ስንት ፊደላቶች አሉ? 3 እሺ ንገረኝ። በሃና በፐ መካከል እና ና ብቻ ነው። ስለዚህ ሁለት እዚህ ጋር የውሾቹ ድምጽ እየረበሽን ስለሆነ ቦታ ቀይረን ሌላ ቦታ እንስራላችሁ። እንጀምረዋለን። ሌላ ጥያቄ የትም እንዳትይ ወይ ውሾቹን እንተርጋርክ ጓደኛ አይደል? ለምን ፖዝ አደርጋለሁ? ስንሄድ እናሳያቸው። እሺ ቀጣይ ጥያቄ the next question ሬዲስቶን ጀምር ባለኝ ግን ፍላይት ሙድ አድርገው ማርያም ተመልሰን መጥተናል። ባቢ ረጅም ስለሆነ እንደ ሰልፊ ስቲክም ያገ አይ ማርያምን እየበጠበጠን ነው። በቃ መልሻለሁ እና ነው በቃ አለቀ። ሌላ መልስ እኮ እኔ በስርዓት ነው እና ሃና አልከኝ እኮ 3 ብላል። ስለዚህ ወደ ሌላ ጥያቄ ልንቀጥል። እሺ ሁለተኛ ጥያቄ። እሺ የመጀመሪያው ጥያቄ ማንንም አልመለሰም። ሁለተኛ ጥያቄ። እሺ እኔ ማለት ነው ሴት ልጅ ቢኖረኝ እኔ ሴት ልጅ ቢኖረኝ ስሟን ሜሮን እላት ነበር። ጥያቄው የልጄ ስሟን ነው። ሚስተር ኦኬ ሚስተር ነሽ? እሺ ልጅ ቢኖረኝ ተመልሰህ ጥያቄው መልሰታል። ሉላንድ ምንም ጥያቄ ሳይገባ ልጅ ቢኖረኝ ሴት ልጅ ቢኖረኝ ስሟን ሜሮን እላት። የልጄ ስሟ ልጅ የለኝም። አቢላ ጭንቅላት ከየት ነው የምታመጣቸው እነዚህን እንትን ጥያቄ? አንተ ይጮሃል ቋቋ ይላል። እንጀምር በልኝ። ጥያቄ ሶስተኛ ጥያቄ ነው። እሺ ሁለት ጓደኛሞች 1-0 እየመራ ነው። እጄን እረፍ። ልዑል እየመራ ነው ማኩ ማለት ነው። እሺ በተራ መልሱ። ምንድነው? ሁለተኛ ጥያቄ ሁለት ጓደኛሞች ካፌ ገቡ። እሺ አንደኛው ልጅ ቡና ያዘዘ፣ ሁለተኛው ልጅ ደግሞ ሻይ ያዘዘ። እሺ ሻይ ያዘዘው ልጅ ወደ ግራ ማሰለው፣
ሻይ የያዘው ልጅ ወይም ደግሞ ሻይ ያዘዘው ልጅ ወደ ግራ ማሰለ። ቡና የያዘው ልጅ ደግሞ ወደ ቀኝ ያማሰለው። ለምንድን ነው እንደዛ ያማሰለው? ግራኝና ቀኝ ስለሆኑ። እሺ አቤል መልሳል። በቃ ቀጥል አብርሽ። መልሳል ነው ኖ ጥያቄ መልሳል። ድጋሚ መልስ አይቻልም። ቀጥል አብርሽ። እኔ ነኝ መቀጠለው። ለምን ወደ ተለያየ አቅጣጫ ማሰል ነው ጥያቄ? አዳምጠኝ። ሁለት ጓደኛሞች ሻይ ካፌ ገቡ። ከዛ አንደኛው ቡና አንደኛው ሻይ አዘዘ። ሻይ ያዘዘው ልጅ ወደ ቀኝ አማሰለ። ቡና ያዘዘው ልጅ ደግሞ ወደ ግራ አማሰለ። ለምን? ለአንድ 15 ሰከንድ ነው የምሰጠው ለአንድ ጥያቄ መልስ። ከ15 ነው ከ30 ሲል ሰዓት ያለው አይደለም እንዴ? ከ20 ሆኗል። 10 ሰከንድ ነው ያለው። እስቲ ቆይ ዝም በል ሲያስጠላ እንትን በአቀማመጣችን ወድቀሃል። ቀጥል ማኩ። 15 ሰከንድ አለ። ወደ ግራና ወደ ቀኝ ነው ያማሰሉ። ለምን አማሰሉ? አብረው ነው የገቡ። ለምን እንደዛ አማሰሉ? ስኳሩን ለእንትን ለማዋሃድ ነው። ለምን ያማሰሉ? ጀግና ነሽ። እግዚአብሔር ትቻለሽ። እግዚአብሔር ልትሄደው ማርያምን እናቴ አንተ ተቸላለህ። ይችላል እኮ ያልከው ምን እንደሆነ አይደለም። ኖ እግዚአብሔር ኮንፍለኛ ጥያቄ ነው የጠየቀው። አውራሽ ስህተት ካለ ንገሩኝ። እኔ ያልኩት አይደለም እንደዛ አይደለም ያልኩት። ሁለት ጓደኛሞች ካፌ ገቡ አልኳችሁ። ከዛ አንደኛው ቡና አንደኛው ሻይ አዘዘ አልኩኝ። ቡና ሻይ ያዘዘው ልጅ ወደ ቀኝ አማሰሉ አልኳችሁ እኮ። ለምን እንደዛ አማሰሉ? አዳምጠኝ እኮ ልክ እኮ ነው። ለምን እንደዛ አማሰሉ? ሁለቱም ወደ ግራም ሲያማሰሉ ስኳሩን ለማሟሟም ወደ ቀኝ የሚያማሰሉ ልጅ ስኳሩን ለማሟሟም በቃ ፐርፌክት እኮ ነው። እና እናንተ እንዴት እንደዛ አማሰሉ ብዬ ልነግርህ ነው እንዴ? አንድ ሴት እኮ ነው ጥያቄ። ቀጥታ የሆነ መልስ አይደለም የሚያስፈልገው። እግዚአብሔር 2-0 እየተመራችሁ ነው። በደንብ አስብ። ኖ እንደዚህ አስብ። ይሄንን ተጠቀምበት ጭንቅላት። ቆይ ለምንድን ነው የሚጠቅመው? ለምንድን ነው የምትጠቀመው ጭንቅላት? ሲጀመር ተንከባከቡት። እንተዋወቃለን። ይኸው ብዙ ጊዜ አብሮ ያሳልፋሉ። ግን ጥያቄ ከዩቲዩብ ከምን ላይ ነው ግን እንደዚህ ሁሉ ጥያቄ ነው? ጎበዝ ነኝ። ጭንቅላት እየመሯችሁ። እሺ ጥያቄ ሁለት ስንተኛ ጥያቄ ነው? አራተኛ ጥያቄ። ሶስተኛ 2-0 ነው እየመራን ያለው። እሺ ተመስገን የነጻነት አባት ነው። ነጻነት ደግሞ ጥያቄውን ሸፍን። አዳም መልስ ስለሌለ ችግር የለው። ተመስገን የነጻነት አባት ነው። እሺ ነጻነት ግን የተመስገን ልጅ አይደለም። አዳም ተመስገን የነጻነት አባት ነው። ነጻነት ግን የተመስገን ልጅ አይደለም። ይህ እንዴት ሊሆን ይችላል? ቆይ ተመስገን የነጻነት አባት ነው። ነጻነት ግን የተመስገን ልጅ አይደለም። እንዴት ይሄ ሊሆን ይችላል? እሺ መልስ አንተ። አንተ ነው የሚጀምረው። እሺ አሁን ከ40 ነው። ማን ይጀምር? እንጀራ አባቷ ወድቃል። ቀጥል አብሽ። ተመስገን የነጻነት አባት ነው። ነጻነት ግን የተመስገን ልጅ አይደለም። ለምን? ተመስገን ቶሎ መልሷታ። ተመስገን የነጻነት አባት አብርሽ ቀጥል። አትጨቃጨቁ። በቃ እንዳይዘጋብ። ተመስገን የነጻነት አባት ነው። ነጻነት ግን የተመስገን ልጅ አይደለም። ለምንድን ነው? ቶሎ መልሷ። ወይ ካላወቃችሁ አላውቅም በሉ እንዴ። ይለፈኛል አንተ። እሺ አብርሽ ልጁ ስላለ በቃ ሶስታችንም አልመለስንም። ኔክስት ወይ መልሱ መልስልን። እሺ መልሱ ነጻነት ሴት ልጅ ናት። ማርያም መጥቶ አዳምጠኝ። ነጻነት የተመስገን ልጅ ነች። ያ ማለት እዚህ ጋር የተመስገን ልጅ አይደለም ያልኳቸው አይደል? ስለዚህ የተመስገን ልጅ አይደለም ማለት በሁለተኛ ጊዜ የተጠቀሰው ነጻነት ወንድ ነው ማለት ነው። ገብቷል? ከላይ ግን ተመስገን የነጻነት አባት ነች ብዬ ነው የነገርኩት። ቀጣይ ጥያቄ ወደ ቀኝ ወይም ወደ ቀኝ ወደ ግራም ሲነበብ አንድ አይነት የሆነ 7 ፊደላት ያለው የአማርኛ በቃ ይሄንን ዲስኳሊፋይድ ያደርገዋል። ማን ይቀደም ይችላል? አቤል መወሰን ትችላለህ። እዚህ ሁለቱም እኩል ነው። እንግዲህ እኔ ምንም ላደርጋለሁ። ሁለቱም ትክክል። ስለዚህ ዲስኳሊፋይድ ሆኗል። ሉሉ ለባዶ እየመራ ነው። አዎ ይሄ ቀላል ጥያቄ ነው። በጣም ቀላል ጥያቄ ነው። እውነት ለመናገር አንድ አውራ ዶሮ። እሺ እኛን ማለ ያርገናል። እሺ
አንድ አውራ ዶሮ በሱዳንና በኢትዮጵያ ድንበር መካከል እንቁላል ቢጥል እንቁላሉን የትኛው ሀገር አውራ ዶሮ እንቁላል አይጥልም? በቃ ቀላል ጥያቄ ነው። ሶስት ነው ጥያቄ ለመልስ እኩል አንሆንም። ስለዚህ አሸናፊ አምስቱን መመለስ አለበት። አምስት መድረስ አለበት። የመለስከው ጥያቄ አምስት መድረስ አለበት። አንተንም ገና 3 ነህ። ቀጥል። እሺ በቀን 2 ሲኒ ቡና የሚጠጣ ሰው በሳምንት ስንት ሲኒ ይጠጣል? 14 ኤክስ። ቀጥል አብርሽ። በቀን 2 ሲኒ ቡና የሚጠጣ ሰው በሳምንት ስንት ሲኒ ይጠጣል? 2 ኤክስ። ቀጥል አብርሽ። እንደደብ ናችሁ እግዚአብሔር። በቀን 2 ሲኒ ሊጠጣ ኤክስ። አንተ አይገባም። አቤል በቀን 2 ሲኒ ቡና የሚጠጣ ሰው በሳምንት ስንት ሲኒ ይጠጣል? አይቻልም። እግዚአብሔር አይቻልም። ቀጥል አቤል። አይቻልም። ቀጥል። በቃ 15 ሰከንድ 35 ነው። ከ50 ሲል ያልቃል። እንዳትናገር። አይቻልም። ጥያቄው ወድቆናል። በሁለት ሲኒ በቃ አይቻልም። ሲኒ ነው ያልኳችሁ በሁለተኛው። ስለዚህ ሲኒ አይጠጣም ቡና እንጂ ሲኒ አይጠጣም። ሲኒ ቡና የሚጠጣ ሰው ያልኩ። በሁለተኛው ግን ስንት ሲኒ ነው ያልኩ? ሲኒ ቡና በሚኖረው 14 መልስ ነው የቀራሱ። ልክ ነው እና ዳይሬክት እንድነግርህ ነው እንዴ? ልክ ነው። ያወዛች ምግብ ነው። እኔ ትኩስ ብስኩትን አውቄያለሁ። ሲኒን አውቄያለሁ። እሺ ጥያቄ ልጠይቃችሁ። ከአንድ በላይ ማለፍ ክልክል ነው የሚል ማስጠንቀቂያ ጽሑፍ ያዘለ ታፔላ የተተከለበት ድልድል ላይ 10 በጎች አለፉ። ለምን አልተያዙ? በግ ማለፍ አይችልም፣ ማንበብ አይችልም። ለምሮሽ የሚፈጥ ነው መልሷል። ለምሮሽ የሚፈጥ ጥያቄው የማይንድ ሴት ነው። ፈጥነ መመለስ ካልሆነ 15 ነው። ጥያቄ ከቻልክ መልስ ጀመር ማለት ነው። ማርያምን በእርግጠኛነት ይሄን ጥያቄ ያቋቁ ሁሉንም ማትሙት ብዬ እኔ በእናትህ ብዬ ያለው ማትሙት አንድ ጥያቄ። ስለዚህ ይኸውልሽ አንተ እሺ መልስ። ይሄ ቤስት ጥያቄ መለያ መጣሽ። ሉላ አሸንፋለሁ። እኔና አብርሽ መለያ ቢያንስ ግማሽ ነጥብ አግኝቻለሁ። እሺ ታወጣለህ ከታርጌ ይኸውልህ ችግር የለውም። ለእኔና ለአብርሽ መለያ አንድ ጥያቄ። ሉላ አንደኛ። እሺ ሴት ልጅ እንደ ወንድ ልጅ የምትጠራበት ሰዓት መቼ ነው? ስትወልድ ወድቀሽ ነው? አዎ እንደ ወንድ ልጅ የምትጠራበት ሰዓት መቼ ነው? አልመለሰውማ። አልመለሰም እሱ። ሴት ልጅ እንደ ወንድ የምትጠራበት ሰዓት መቼ ነው? አንበሳስ አይደል? ሉል እድል ልስጥሽ። ሰው አይደል? መልስ ልመልስላችሁ። ስትሞት ነው። ለምን በሉኝ። ሬሳ መጣ ነው እንጂ ሬሳ መጣች አይባልም። ለማንኛውም አንድ የመጣ ለአቤልና ለአብርሽ ናኔ የሚሉ ናኔ ቡና ሲጠጣ ያለውን ደግሞ ቀጣዩ ቡና እንግዲህ ሎሌ ቡና ተጋባዥ ነው። ልክላችኋለን። እንወዳችኋለን። የትም እንዳትሄዱ ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ አድርጉ፣ ሼር አድርጉ ለወዳጅ ለዘመዶቻችሁ። አሪፍ ኮሜንት እና አሪፍ ጥያቄ ለጠየቀ ሰው ደግሞ ምላሽ እንሰጣለን። አንቺ ማይንድ ሴት የለሽም። በነገራችን ላይ ከሁሉም ምንም ጥያቄ አልመለሰ አቤል ነው። ጥያቄ አልመለሰ እና ምንድነው ጭንቅላትን ተጠቀምበት ለማለት ያክል ማይንድ ሴት የለኝም ማለት ነው። የቆሎ ትምህርት እንደተማረ እዛው አቋርጥ ፎቶ አንሳው። አሁን ይቱ ምን ነው ፎቶስ ጥያቄ ለማግኘት ይሄ ምን ይባላል? ዳንጃኒ ነው ኳስ